አንዱ ያታርቅስ ተረጋጋ እና ስሜትን ለመቆጣጠር ሞክር እና አሁን መሄድ ይችላል። መኪና አዘጋጅተን ልከል እና እዛ ሰዎች አንድ ላይ ስለሆነ የምትሄደው ከሰዎች ጋር አሁን እንሄዳለን። እሺ ሰላም እንዴት ናችሁ? ድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያለን ዛሬ በአዲስ ቤት እኔና ኤፍሬም ተከስተናል። ሰላም በላችሁ። እሺ ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ያው እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ያው እኔ ለዚህ ቤት አዲስ ነኝና ቤተሰቦች የዚህ ፋሚሊ ሁላችሁ እናም ደግሞ የኔም ተከታዮች የጋሺ ፋሚሊዎች ሁላችሁ ይሄንን ቤት ተቀላቀሉት፣ ሰብስክራይብ አድርጉት። አሪፍ ልጅ ሙቪ እንደነገረኝ ከሆነ እስካሁንም ሙቪ ጋር ነበር እየነበረውና ሙቪ ቤት ሲሄድ ልጁ አገኘው ነበርና በጣም ደስ የሚል ልጅ ነው እና እናንተም ደግሞ አበረታቱት፣ ሰብስክራይብ ያደረጋችሁና ደግሞ ቪዲዮ በሚለቅ ሰዓት ሼር ያደረጋችሁለት አበረታቱት ማለት ፈልጋለሁና ዛሬ ሊሄድ ነው መሰለኝ ወደ ሀገሩ። አዎ እንግዲህ ያው ብዙ ጊዜ ጠይቄው ለምኜው ነበር፣ ነገር ግን እዛ ብዙ ማስተካከላቸው ነገሮች አሉ። እናቱም እየደወለች እዛ ብዙ የሚስተካከል ነገር አለና ያንን ነገር ለማስተካከል ወደ ሀገሩ ሊሄድ ነውና ሁላችሁም እንግዲህ አበረታቱት። እዛ ሆኖ ቪዲዮ ይለቅላችኋል ምናምንና አበረታቱት እንደኛ እያያችሁትና ኢንሻአላህ ወደዚህም ሲመጣ እኛም ወደዛ ስንሄድ እያገኘ ነው እንግዲህ ብዙ ቪዲዮዎች ሲጀበር የሰው ልጅ መገናኛው አይታወቅምና ሁላችንም አሁንና ለምሳሌ ዛሬ ጓደኛሞች ነንና የሆነ ነገር ሊያለያየን ይችላልና ነገር ከነገ ወዲያም ከሆነኛው ቀን በኋላ ተመልሰን መገናኘታችን አይቀርምና ከዚህ ልጅ ጋርም ደግሞ ድጋሚ የምንገናኝበት ቀን ይመጣል ብዬ ተስፋ አደርጋለሁና ቤተሰቦች እኔ በህይወቴ ብዙ ያሳለፍኩት ነገር ነው። ለምሳሌ ድሮ ካሳለፍኳቸው ሰዎች ጋር ዛሬ ላይ የለውም፣ ግን ነገ እንደምንገናኝ እርግጠኛ ነኝ። እስካልሞትን ድረስ እንገናኛለንና ያው ከዚህ ልጅ ጋር እንገናኛለን ብዬ ተስፋ አደርጋለሁና እናቱ ስላስጨነቀች ነው እንጂ ያው እኔም ሐሳቤ እንግዲህ እናቱ ያው እንደነገርኳችሁ ውጪ ናትና እስክትመጣ ድረስ እኔ ጋር ሆኖ እኔ ላገናኛቸው ነበር ሐሳቤ ኢንሻአላህና እናቱም ስትመጣ እንግዲህ በደንብ አቀባበል እንደምናደርግላት ተስፋ አደርጋለሁ። ነገር ግን እስከዛ ድረስ እዛ የሆነ አደራ አለበትና ያንን አደራ ሊያስተካክል ወደዛ ሊሄድ ነውና በእርግጥ ልጁ ትንሽ አይናፋር ነው፣ ይፈራል ምናምንና እናንተ እንግዲህ የሚለቅላችሁ ቪዲዮዎች የምር ነው ሼር እያደረጋችሁ ምናምን የሆነ የሚያዝናናቸው ግን ይመስለኛል ልጁ የሆነ አዝናኝ ነገር ነውና የሆነ ደስ የሚሉ ነገሮችን ወደ እናንተ ይዙላችሁ ይመጣል ብለን ተስፋ እናደርጋለን ቤተሰቦች። እና ደግሞ ልጁንም አበረታቱት። ያው ደግሜ ብላችሁ ለዚህ ቤት አዲስ ስለሆንኩኝ ነውና አበረታቱት፣ ደገፍ አድርጉትና ይቁሰው እና ቤተሰቦች እንግዲህ ያው እሱም ቀርቶብናል ና ብለናልና ልብሱን ምናምን ደብሮታል። በጣም ነው የደበረው። ምክንያቱም ከሙቪ ጋር መለያየቱ አንዳንዴ ሰውን ተላምዳችሁ መለያየት በጣም ከባድ ነገር ነው። የምሬ ነው፣ በጣም ከባድ ነገር ነው። ያው የደረሰበት ሰው ያውቃል። ሰው ተላምዶ ያ ሰው ሲለያችሁ በወንድምነት ይሁን በምንምነት ይሁን ግን ተላምዶ መለያየቱ በጣም ያስጠላልና ከሙቪ ጋርም ተላምዶ ወደዛ መሄዱ ትንሽ ደብሮታል። ግን ያው እሱም አስገዳጅ ነገር ስለገጠመው ነው እንጂ መሄድ አይፈልግም ነበርና ያው አንድ ቀን እንገናኛለን፣ እግዚአብሔር ያለ ቀን ድጋሚ እንገናኛለን እና ቤተሰቦች ዛሬ ልንሸኘው ነው ማለት ነው። ልጁ ያው መኪና አዘጋጅተንለታል፣ የሚሄድ መኪና ወደዛ የሚሄድ መኪና አዘጋጅተንለታል። ያው ከሰው ጋር አንድ ላይ የሚሄድ መኪና አዘጋጅተንለታል። ያው እንሸኘዋለን ማለት ነው። እስከ መጨረሻው ይሄን ቪዲዮ ተከታተሉ ማለት ፈልጋለሁ። አዎ አዲስ የሆናችሁም ሰብስክራይብ አድርጉ። ይሄን ቪዲዮ ሲጀምሩ ደግሞ ላይክ እያደረጋችሁ የደውሉን ያው እሱም መጥቷልና አይመናችን መጥቷልና ቦርሳውን ይዞ ነው የመጣው። አይመን አይናፋሩ ይላል። እንዴት ነሽ ወንድም አለሚ? አማን ነው። እንዴት ነህ? ካሜራ ትፈራለህ? ኧረ አትፈራማ። አስጨሱ በጣም ጎበዝ ሰው ነህ፣ ጀንትል ሰው ነህ። እንዳትሰማሽ ማንንም እንዳትሰማ ግግም በል ካልሰከትክ እና ሰክት እንደዛ ነው። እሺ ሰላም በላችሁ። ያው የአንተ ቻናል ላይ ነው ያለነው፣ የአንተን ፋሚሊ ነው ያለነው። እዚች ጋር አንተ የሚወድ ሰዎች አሉ እና ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኔ ቤተሰቦች? እኔ ያለው አልሐምዱሊላህ። እንዴት ናችሁ? እንዴት ቆያችሁልኝ? እኔ ያለው አልሐምዱሊላህ። የጠፋሁበት ምክንያት ወደ ሀገር ሄጄ ነበር፣ ወደ ገጠር
ማዘራም ስለሌለች አንዳንድ ነገሮችን ለማስተካከል ሄጄ ነበር። ያ ወንድሜም ብቻውን ነው፣ ለዛ ነው የጠፋሁት። እና ቤተሰቦች አይመን የጠፋበት ምክንያት ትንሽ ግልጽ አድርጎ አብራርቶልናል ማለት ይቻላል። እና ግን ድምጽ ምንድነው? ድምጽ ቁርስ በልተሃል? ምሳ በልተሃል? ምንድነው? አረ በልቻለሁ። በልተሃል? ካልበላ ልጋብዝህ። አረ በልተሃል? አዎ። የብር ነው? አዎ። ወላሂ በል። ወላሂ በቃ ቤተሰቦች በልተዋል። ምሳ በልተዋል። እና ቤተሰቦች ያው እና ስሙን ማታውቁ ካላችሁ በድጋሚ አይመን ይባላል። አይመን ነው። አይመን ማን ነው? መሐመድ። አይመን መሐመድ ይባላል። እና ጥሩ ጥሩ ስራዎች ይዘላችሁ መጣላ ገጠር ላይ እዛ ፈንፈን ደርሷል። ለመዳን እዛ አሁን ገጠር ላይ ምን አለ? ለምሳሌ አንተ አሁን የምን ሀገር ልጅ ነህ? አሁን ብዙ አይነት ገጠሮች አሉ። አሁን እኔም ለምሳሌ የክፍለ ሀገር ልጅ ነኝ። እና ምን አንተ አሁን የትኛው ገጠር ውስጥ ነው ያለው? ወራቤ። ወራቤ አይነኩ በስልጥኛ እስቲ በስልጥኛ ወይ በስልጥኛ ሰላም በላቸው እስቲ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይነኩ ፈያንኩ ወይ እየፈያንኩ አልሐምዱሊላህ። አይነኩ አልሐምዱሊላህ። እሺ ቅድም የጠፋበት ምክንያት በስልጥኛ ድምጽን ደግሞ ከፍ አድርገህ ምንድነው? ምን እሺ ቆይ አንተ ተረጋጋ፣ አትቸኩል። እና የጠፋው ምክንያት ገንገባውናር አደደ ግዘላሽ አደደ ግዝላሽ ምን ማለት ነው? ያው አንዳንድ ነገር እያደረኩ ነበር። እስቲ አንድ አቸኩል አንተ። እኔ ልተርጉም ኖ ከሱ ነው የምፈልገው። እኔ እሱ ያወራ፣ እኔ ልተርጉም አልፈልግም። ካንተ ከሱ ነው የምፈልገው። አንተ አውራ፣ እኔ ልተርጉም አለሽ። በስልጥኛ አውራ። እሺ በደንብ ጮክ ብለን እና ላለ ጠፋው። የጠፋሁት ለአላህ ብዬ ነው። እዛ ነው የጠፋሁት አይደለም። ሙባረክ ዝብራን አለማውቅ እኮ ኃጢአት አይደለም። አንዴ ዝም በል እስቲ በእናትህ። አዎ ምን እንደምታወራ ታውቃለህ? ምን እንደምታወራ የኔ ምርጥ ቤተሰቦች ካሁን በኋላ ቆንጆ ቆንጆ ቪዲዮዎች ወደ እናንተ ይዤላችሁ እመጣለሁ። ጓንዴ አቸኩል ገጠር ላይ አሪፍ አሪፍ ቪዲዮዎች ይዤላችሁ እመጣለሁ። ያላያችሁት ነገር አሳያችኋለሁ። እናም ሰብስክራይብ አድርጉ ብለህ በስልጥኛ መጀመሪያ በአማርኛ ታወራለህ፣ ከዛ በስልጥኛ ደግሞ ደጋሚ ታወራለህ። አማርኛው ቶ በቃ ይገባችኋል። በቃ እኔ አውርቻለሁ። እሺ ቤተሰቦች እና አሁን በስልጥኛው ነው የሚያወራው። በስልጥኛው ራስ እኔ ራሴን ቋንቋ ራሱ አላውቅም። እናቴ ትንሽ አላውቅም። እኔ ራሴ ቋንቋ ገገባን አደደ ቪዲዮ ያሽንኩማው የገባን ያላንጀ የሚግዝ ያቴርማ ሲያለኝ አንዴ አሬ ሁለት ደቂቃ ምናምን አውርቻለሁ። አንተ ሰከንድ ነው ያወራው። ገጠር ገብቼ ቪዲዮ ሰራላችኋለሁና አዲስ ከሆናችሁ ሰብስክራይብ አድርጉ፣ እያደረጋችሁ አበረታቱኝና ረመዳን እየጾማችሁ ያላችሁ ምናምን ነገር አለ። እሺ አላህ ያግዛችሁ በላችሁ እና ገጠር ገባን አደደ ቪዲዮ ያሽንኩማው እዛ አይለምድም። ስለዚህ ሪላክሱን ይሄ ወራባ ነው። እኔ አሁን ለምሳሌ ሪላክስ ሆኜ ነው እንደዚህ ቦታ ላይ መቀርበው። ስለዚህ አሁን አንተ ማንንም አትፍራ። ይታይ በቃ ይሄ ዝም በለው ተወክት ያው ይሄ ምንድን ነው? ይሄ ኪንቾ ነው። ኪንቾ ማንም አይከብድም እባክህ። እዛው ሲዳማ ለቀ ነው ወጣ ለቀ ሚያውቀው አካል ያውቀዋል። ሲዳምኛ የምትችሉ ካላችሁ ታውቁታላችሁ። ሚያውቀው አካል ያውቀዋል። አሁን ግን ለምን አልኩኝ? ወራባ ይተባክት ላኢላሃ ኢላላህ። አሁን በላቸው በደንብ አውራቸው በቃ እሺ። እና ረመዳን ለጀጀኮ ጌግቦ ተለብኝ እና ረመዳን በጌናት ይልፈው አደደግን እኔ መጫኔ ቱን ቅጣሻው በቃ ጎበዝ ያለ ሁሉም ሰው ሲጀምር በስቴፕ ነው። እዛ ግን ስትሰራ እንዳሰማሽ እንዳታፍሩ። እሺ ማርያም ለመሰለ ለቅናለህ በቃ ለመሰለ እነሱ ሪያሊቲ ነገር ነው የሚወዱት። ሪያሊቲ ነገር በቃ ያንተ አሁን ማንነት ግልጽ የሆነ ማንነት የለም። አሁን ይሄ ተደባብቀህ ለካሜራ ብለህ ራስህን ሌላ ማንነት እንዳሰጥሽ ለቪዲዮ ብለህ ሌላ ማንነት እንዳሰጥህ ራስህ በቃ ሰው በዚህ ማንነት ነው የሚወድ። በቃ በራስህ የሆነ ማንነት ማለት ነው። ለቪዲዮ ብለህ ሌላ ማንነት ምናምን በቃ እዛ ጋር እሺ እኮ ስልጠኛ ሳታስለምደኝ ልትሄድ ነው። እሺ እኔ እኮ የራሴንም ቋንቋ አልችልም አይደለም። ስልጠኛ ከረመዳን በኋላ ስለማምዳቸው ትመጣለህ? አዎ ቤተሰቦች ቃል ገብቶልናል። ከረመዳን በኋላ ይመጣል። ስልጠኛ ያስለምደናል። እንግዲህ እኔ ሰላም ስል ካሁን በኋላ ግን በራሴ ቋንቋ የራሴን ቋንቋ ለምዳለሁ፣ ግን ስልጠኛም ለምዳለሁ። ብዙ ቋንቋ መልመድ ፈልጋለሁ። አስፈላጊ ነገር ነው። አሁን ለምሳሌ ሐዋሳ ሄድና ሐዋሳ ትንሽ የሌዛ ግራ ቋንቋ ለምደን መተናል። ስድብ ነው አከለም አይደለ? አንተና አይታላ
አይደለም ተረጋጋ። እጠይቃለሁ ደውዬ። እሺ አልዛኒ ኦሮምኛ እችላለሁ። ጅርታ ነጉማ ነጋ ፈያ akkam jirtu baga nagaan dhuftanii Ayman YouTube akkam marratti inti subscribe itti ኢንሻአላህ እና አይመን እና ቤተሰቦቻችን አሁን አይመን ወደ ሀገሩ ሊሄድ ነውና እኔ ምር ደብሮኛል። ምክንያቱም ከሱ ጋር ብዙ ነገር አስቤ ነበረ እና ሲቀጥል ደግሞ ታላምጆ ነበርና አንሙ ያታልቅስ ተው ተረጋጋ እና ስሜትን ለመቆጣጠር ሞክር። እና ቤተሰቦቼ እዛ ሄዶ እንግዲህ የሚለቀላችሁ ቪዲዮዎች እያበረታታችሁት በትልቅ ደረጃ እንደምታደርሱ ተስፋ አደርጋለሁ። እኛ ስንሰራ አይተሃል ቪዲዮ ምናምን በቃ የራሳችን የሆነ ማንነት ነው። ስንጣላም ተጣላን ነው፣ ካልተጣላንም ተጣላን ነው፣ ፍቅር ከሆነ ፍቅር ነው። ኖርማል ገጸ ባህሪያችን ህይወታችን ቪዲዮ ላይ አለ። አንተም ሳትደብቅ ሳትደባበቅ ህይወትህን ነው ማሳየት ያለብህ፣ ላይፍህን ያራዳ ልጅ በርታ ብለህ ትልቅ ደረጃ ደርሰህ ደግሞ ማየት እንፈልጋለን። ከዚህ የተሻለ ነገር ደግሞ ስንገናኝ ሌላ ለውጥ ያው በህይወት ስንኖር ለውጥ ከሌለ እየኖርን አይደለም እና የሰው ልጅ ግዴታ መለወጥ አለበት። ደውለህ ጠይቀን እናስተካክለን። ሼርም ፈለግና የትኛውንም ነገር ለማድረግ እኛ ዝግጁ ነን። ኢንሻአላህ አላህ ደግሞ ይረዳል፣ እንተጋገዛለን። አታስብ፣ ቢያስጨንቅ ምናምን ነገር ካለ ጀስት እንደ ጓደኛ አማክረን ምንችለውን ነገር ሁሉ እናደርጋለንና አትፍራ። ደግሞ ምንም ነገር ለመጠየቅም ይሁን አላ የቸገረ ነገር ለሰው ለማካፈል አትፍራና ፏብል ደውልልን ምናምን አትጥፋ። ያራዳ ልጅ ማዝቋም ትመጣለች፣ ትገናኛለህ። እስቲ በመጨረሻ የምትለው ነገር ካለ በደልና ልንሰናበታቸው ነው። ፋሚሊዎች ከአንተ ፋሚሊዎች እሱ ነው ልትሰናበተውና የመጨረሻ የምትናገረው ነገር ካለ እስከዛሬ ያው ሙቢ ጋር ቆይተሃል እና ያው እሱን የምትለው ነገር ካለ እነሱን የምትላቸው ነገር ካለ የመጨረሻ እድሉን ልስጥ ብዬ ነው። በቃ እናንተ ትናፍቁኛላችሁ። የምገባው ስራዬን ለመስራት ለታዘዝኩት ነገር ያው ከረመዳን በኋላ እንገናኛለን ስለምን በጣም እየከፋኝ እና እናንተንም ወዳችኋለሁ። እሺ ሙቢ በቃ ዛሬ ላረክ እና በጣም ትናፍቀኛለህ። አራጀት ያተውለው ባይዘ ሙቢ እንደዚህ አይነት ነገር አይችልም። ከመቀለድ ይሁን ነገር ከማድረግ ውጪ አይችልም። እስቲ ቁም ነገር አውራው እስቲ የሚገባው እኮ እኔ ያስቸግሩኛል። እኔ ይከብደኛል። በቃ ቤተሰቦች ከዚህ በላይ አናስጨንቀውም እና እወድሃለሁ ብሎታል። መውደዱን ገልጾለታል እና ቤተሰቦች እናንተንም በቅርብ አሪፍ ነገሮች ይዞላችሁ እንደናንተ ይመጣልና ቅድም እንዳልናችሁ ይህንን ቤት ቻናል አዲስ ነውና ሰብስክራይብ እያደረጋችሁ ቤተሰብ ሆኑት፣ አበረታቱት። ቆንጆ ስራዎች ይዘላቸውና እነሱ ያስደስታቸዋል። አብዛኞቹ ስራ ነው የሚሰሩትና ስራ ሰርተው ነው ወደኛ የሚመጡት። እኛ ጋር ሲመጡ ደግሞ ማረፍ አለባቸው፣ በእኛ መዝናናት አለባቸው፣ በእኛ መማር አለባቸውና ያስተምራል፣ ያዝናናል የምትለው ነገር ይዘናሽ እሺ ብሏል። ቤተሰቦች ቃል አስገብቼዋለሁ እና አሁን መሄድ ይችላል። መኪና አዘጋጅተን ልከል እና እዛ ሰዎች አንድ ላይ ስለሆነ የምትሄደው ከሰዎች ጋር አሁን እንሄዳለን። እሺ ወንድሜ ቻው። በቃ እና ቤተሰቦች እንግዲህ የነበረን ቆይታ ይሄን ይመስል ነበር። እንወዳችኋለን።